15 እጅግ አስገራሚና ብርቅዬ የጤና እክሎች ያለባቸው ሰዎች። የሰው አካል ሚስጥሩ ተቆጥሮ የማያልቅ አስደናቂ ተፈጥሮ ነው። ነገር ግን አንዳንድ ጊዜ ዲኤንኤ ወይም የሰውነታችን ሴሎች ጥቂት መስመር ሲያስተጓጉሉ ሳይንስን ግራ የሚያጋቡና ሰዎችን ወደ ሌላ ዓለም የሚቀይሩ አስገራሚ ክስተቶች ይፈጠራሉ። እነዚህ ታሪኮች ልብ ወለድ አይደሉም። በዓለማችን ላይ በእውነት የተከሰቱና በመከሰት ላይ ያሉ የሰው ልጅ የጽናት ጥግ የሚያሳዩ ድንቅ እውነታዎች ናቸው። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ሊዚ ቬላስኬዝ ስብ ማከማቸት የማይችለው አካል። ሊዚ በዓለም ላይ ካሉ እጅግ ብርቅዬ በሽታዎች አንዱ በሆነው ማርፋኖይድ ፕሮጀሮይድ ሊፓዲስትሮፊ ሲንድሮም ትሰቃያለች። ይህ በሽታ በሰውነቷ ውስጥ ምንም አይነት ስብ እንዳይከማች ያደርጋል። በቀን ውስጥ እስከ 60 ጊዜ ትናንሽ ምግቦች ብትመገብም ክብደቷ ከ29 ኪሎ ግራም በላይ ሊጨምር አልቻለም። በአይን እይታዋ ላይም ችግር አስከትሎባታል። ነገር ግን ሊዚ ይህንን ተቋቁማ በአሁኑ ሰዓት ዓለም አቀፍ ተናጋሪና ደራሲ በመሆን በሚሊዮኖች የሚቆጠሩ ሰዎችን እያነቃቃች ትገኛለች። ሁለተኛ፣ ሃሪሰን ኦዴግባ የማይሰበሩ አጥንቶች። ሃሪሰን የእብነ በረድ አጥንት ወይም ኦስቲፔትሮሲስ የሚባል የዘረመል እክል ይኖረዋል። በተለመደው የሰው ልጅ አካል ውስጥ የድሮ አጥንቶች እየፈረሱ በአዲስ ይተካሉ። በሱ ሁኔታ ግን አሮጌው አጥንት አይፈርስም። በዚህ ምክንያት አጥንቱ እጅግ በጣም የከበደና እየተጠጋጋ ይሄዳል። ይህ አጥንትን ጠንካራ ቢያደርገውም እንደ መስታወት በቀላሉ እንዲሰበርና በውስጡ ያሉትን የደም ሴሎች ማምረቻ ቦታዎች በማጥበብ ለከፍተኛ ደም ማነስ ይዳርጋል። ሶስተኛ፣ ሳም በርሰን በልጅነት የሚያረጀው አካል። ሳም የተወለደው ፕሮጀሪያ በሚባል እጅግ አስደንጋጭ እክል ነበረ። ይህ በሽታ የሰው ልጅ የእድሜ እድገት ፍጥነት በ8 እጥፍ ያፋጥነዋል። ሳም ገና በ17 ዓመቱ የ80 ዓመት አረጋዊ አካል ነበረው። የፀጉር መርገፍ፣ የልብ ህመምና የአጥንት መገጣጠሚያ መላላት ገጥሞት ነበረ። ሳም ከመሞቱ በፊት የሰጠው ንግግርና ለህይወት የነበረው አዎንታዊ እይታ በዓለም ዙሪያ ያሉ ሰዎችን ልብ ነክቷል። አራተኛ፣ ብራድ ፒት ፊትን መለየት አለመቻል። ታዋቂው የሆሊውድ ተዋናይ ብራድ ፒት የፊት እውርነት የሚባል የነርቭ ችግር አለበት። ይህ ችግር ያለባቸው ሰዎች የሰዎችን አይን፣ አፍንጫና አፍ በግልጽ ቢያዩም ሙሉ ፊቱን በአንድ ላይ አቀናጅተው ማስታወስ አይችሉም። ብራድ ፒት የቅርብ ጓደኞቹንና የቤተሰቡን አባላት እንኳን ፊታቸውን አይቶ ለመለየት እንደሚቸገርና ሰዎችን በድምጻቸው ወይም በአካሄዳቸው ለማስታወስ እንደሚሞክር በግልጽ ተናግሯል። አምስተኛ፣ ጋርተን ማታራዞ ክላቪክል አልባው ተዋናይ። ስትሬንጀር ቲንግስ በተሰኘው ታዋቂ ተከታታይ ፊልም ላይ የሚወደደው ጋርተን ክሪዶክራኒያል ዲስፕላሲያ በተባለ ብርቅዬ የአጥንት የጥርስ እክል ያደገ ነው። ይህ በሽታ ትከሻን የሚይዘው ክላቪክል የተባለው አጥንት እንዳይበቅል ያደርጋል። በዚህም ምክንያት ጋርተን ሁለት ትከሻዎቹን መሃል ላይ ማጋጨት ይችላል። በተጨማሪም የጥርስ እድገቱን በእጅጉ ያዘገየዋል። ስድስተኛ፣ አሪያና ፔጅ ራስል በቆዳ ላይ መጻፍ። አሪያና ዴርማቶግራፊያ የተባለ የቆዳ እክል አለባት። የቆዳዋ ሴሎች በጣም ስሜታዊ በመሆናቸው በትንሽ ሰበቃ ወይም ንክኪ እንኳን ያብጣሉ። አሪያና ይህንን እክል ወደ ስነ ጥበብ ቀይረዋለች። በቆዳዋ ላይ ስዕሎችና ጽሑፎችን በመቦጫጨር ታስነሳና ለጥቂት ደቂቃዎች የሚቆየውን ያበጠ የቆዳዋን ምስል ፎቶ በማንሳት በዓለም ዙሪያ አስደናቂ የስነ ጥበብ ኤግዚቢሽኖችን ታሳያለች። ሰባተኛ፣ ቫኒ ዴቪስ ከቆዳዋ ላይ ጥፍር የሚበቅልባት ሴት። ሻኒ እንደ ኢሮፓያን አቆጣጠር በ2009 ለደረሰባት የአለርጂ ችግር ከተሰጣት መድኃኒት በኋላ በሕክምና ታሪክ ታይቶ የማይታወቅ እክል ገጠማት። በሰውነቷ ላይ ባሉ የቆዳ ቀዳዳዎች ውስጥ ከፀጉር ይልቅ የሰው ልጅ ጥፍር የሚሰራበት ኬራቲን የተባለ ንጥረ ነገር መመረት ጀመረ። በዚህም ምክንያት ከቆዳዋ ላይ ጥቃቅን ጥፍሮች ይበቅሉ ጀመር። ይህን እክልም በዓለም ላይ በእርሷ ላይ ብቻ የታየ ብቸኛ ክስተት ነው። ስምንተኛ፣ ማይክል ጄ ፎክስ ወጣትነቱን የተነጠቀው ፓርኪንሰን። የብላክ ቱ ዘ ፊውቸር ፊልም ኮከብ ማይክል ገና በ29 ዓመቱ
በፓርኪንሰን በሽታ ተጠቃ። ይህ በሽታ የሰው ልጅ የመንቀሳቀስና የጡንቻ ቁጥጥር ቀስ በቀስ የሚያሳጣ የነርቭ መበስበስ ህመም ነው። ማይክል በሽታውን በምርምር ለማሸነፍ የራሱን ፋውንዴሽን በማቋቋም እስካሁን ከ1 ቢሊዮን ዶላር በላይ ሰብስቦ ለሳይንሳዊ ምርምር አውሏል። 9ኛ ክላራ ቤቲ ትሬቸር ኮሊንስ ሲንድሮም። ክላራ ስትወለድ የፊቷ አጥንቶችና ጡንቻዎች ሳይዳብሩ ቀርተዋል። ትሬቸር ኮሊንስ ሲንድሮም የተባለው ይህ የዘረመል እክል የአይን የመንጋጋና የጆሮ አወቃቀርን ያዛባል። ከመውለዷ በፊት ጽንሱን እንድታስወርድ ለእናቷ ምክር ተሰጥቶ የነበረ ቢሆንም ቤተሰቦቿ እምቢ አሉ። ክላራ በአሁኑ ሰዓት ሙሉ ለሙሉ በራስ መተማመን ያላት ወጣት ስትሆን ልዩ ፍላጎት ያላቸውን ህጻናት በትወና ጥበብ ታግዛለች። 10ኛ ሴሌና ጎሜዝ ሉፐስ። ታዋቂዋ ድምፃዊ ሴሌና ጎሜዝ የሰውነት በሽታ መከላከል አቅም ተገላብጦ የራስ አካል የሚያጠቃበት ሉፐስ የተባለ እክል አለባት። ይህ በሽታ የሴሌናን ኩላሊት በእጅጉ በመጉዳቱ እንደ አውሮፓውያን አቆጣጠር በ2017 ከቅርብ ጓደኛ የተለገሰላትን ኩላሊት በኦፕሬሽን ለመቀየር ተገደለች። 11ኛ ቻንስ ስሚዝ የተቆለፉ መገጣጠሚያዎች። ቻንስ አርትሮክሮፓሲስ በሚባል ብርቅዬ እክል ምክንያት የእጆቹና የክርኖቹ መገጣጠሚያዎች ሙሉ በሙሉ ተቆልፈው ነው የተወለደው። እጆቹን ማጠፍም ሆነ መዘርጋት አይችልም። ነገር ግን የወጣት ተስፋ አልቆረጠም። እርሳስን በአፉ በመያዝ ልክ እጅ እንዳለው ሰው እጅግ በጣም የሚያማምሩና ተፈጥሯዊ የሚመስሉ ስዕሎችን ይሰላል። ቶም ስታንሊፎርድ ኤምዲፕ ሲንድሮም። ቶም ፕሮፌሽናል ብስክሌተኛ ሲሆን በዓለም ላይ 8 ሰዎች ላይ ብቻ የተገኘ ኤምፒዲ ሲንድሮም የተባለ እክል አለበት። ይህ በሽታ ሰውነቱ ከቆዳው ስር ስብ እንዳይከማች ይከለክለዋል። ነገር ግን የሚገርመው ነገር በደም ውስጥ ያለው የስብ መጠን በጣም ከፍተኛ በመሆኑ ልክ ከመጠን በላይ እንደወፈረ ሰው ስኳር በሽታ አለበት። 3ኛ አሚታብ ማይስቴኒያ ግራቪስ። የቦሊውድ ንጉስ አሚታብ ማይስቴኒያ ግራቪስ በሚባል የጡንቻ ድካም በሽታ ይጠቃል። ይህ የነርቭና የጡንቻ መገናኛ የሚያጠቃ በሽታ ሲሆን ዓይንን መክፈት፣ መናገርና መራመድን እጅግ አዳጋች ያደርገዋል። አሚታብ ይህንን በሽታ በየቀኑ በሚወስዳቸው መድኃኒቶች እየተቆጣጠረ እድሜው 80 ዓመት ካለፈ በኋላ በፊልም ስራ ላይ በንቃት እየተሳተፈ ይገኛል። 14ኛ ሴሊን ዲዮን የድንጋጤው ሲንድሮም። ታዋቂዋ ድምፃዊት ሴሊን ዲዮን በ1 ሚሊዮን ሰው ውስጥ በአንድ ሰው ላይ በሚከሰተው ስቲፍ ፐርሰን ሲንድሮም ትጠቃለች። ይህ በሽታ በሰውነት ጡንቻው ላይ ድንገተኛና እጅግ በጣም ህመም የሚበዛበት መሸማቀቅ ይፈጠራል። ድምጿን እንኳን በአግባቡ እንዳትቆጣጠር አድርጓት ከረጅም ጊዜ ቆይታ በኋላ በጽናት ወደ መድረክ ለመመለስ እየተታገለች ትገኛለች። 15ኛ ቬኑስ ዊሊያምስ ፈሳሽ አልባው አካል። የቴኒስ ሾግሬንስ ሲንድሮም የተባለ የሰውነት መከላከል እክል አለበት። ይህ በሽታ በሰውነታችን ውስጥ እርጥበት የሚያመነጩ እጢዎች ለምሳሌ የእንባና የምራቅ እጢዎችን ያጠቃልላል። በዚህ ምክንያት ከባድ የዓይን መድረቅና የአፍ መድረቅ፣ የጡንቻ መዛል ያጋጥማታል። ቬኑስ ምግቧን ወደ አትክልት በመቀየር በሽታውን ተቋቁማ ወደ ስፖርቱ ተመልሳለች። እነዚህ 15 ሰዎች የሚያሳዩን አንድ ትልቅ እውነት አለ። አካል በተለያየ ብርቅዬ በሽታዎችና ተግዳሮቶች ሊሸበሸብ ይችላል። የሰው ልጅ የውስጥ ማንነትና የመኖር ተስፋ ግን በማንኛውም በሽታ ሊሸነፍ የማይችልና የማይበገር የጥበብና የጽናት ኃይል ነው። ጤናማ መሆን ራሱ በየቀኑ ልናመሰግንበት የሚገባ ትልቅ ተአምር ነው። ተመልካቾቻችን የትኛው ታሪክ እጅግ ማረካችሁ? በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ቸር እንሰንብት።